ችግር አለ እንዴ? አዎ ትልቅ ችግር አለ፣ ለዛውም ተራራ የሚያክል። ምንድነው? ቆይ ለምን አትነግረኝም? ያቺ አባዬ ካልዳርኩ እያለ የሚጨቀጭቅ ልጅ የለችም? ከና አባቷ ሁለቱንም ቤት ድረስ ይዟቸው መጥቷል እኮ ነው የምትለኝ። ምን ግን እመኚኝ ነው አሜን፣ አንድ ቀንም ቢሆን አፍቅራት አላውቅም። በቃ ለገንዘቧ ስል ነው የቀረብኳት። አንተ ግን ምን አይነት የተረገምክ ሰው ነህ? በህይወቴ እኮ የወደድኳት ሴት አንቺ ብቻ እኮ ነሽ። እመኚኝ ነው አሜን። እኔ ደግሞ በህይወቴ እንዳንተ የምጠላው ሰው የለኝም። ጭራሽ ሆስፒታል ተኝቶ የነበረ በሽተኛ ቤቴ ድረስ ይዘህብኝ ስትመጣ ትንሽ አታፍርም? ዝናሽ ሞክሪኛ። ይልቅ ከዛ ከኤርሚያስ ጋር ያለሽን ነገር ለናሆም እንዳልናገር ከፈለሽ አርፈሽ ተቀመጪ። እኔና አንቺ አንድ እኩል ሚስጥር ነው ያለን። እሺ ኤሚ ማማ፣ አረ ተቃጠልኩ፣ አረ ይሰላል ውሃ። ኤሚ ማማ፣ ማንም ይሄን እንደዚህ ቤት ዛሬ አረ ዋስት ቤት ተቃጠለ። ዛሬ ስቤት ስለለም እንዴ? ውሃ አምጥቼልሃለሁ። ማንሽ በቃ ውሃ አስቀምጬልሃለሁ። እሺ ማንሽ ስም መቀየር ካልቀረ እንደዚህ ነው። አማከለችን ወደ ኤሚ አማከለች። ኤሚ ይመጣዋል። ግን ጋይስ ሂሳቡ ይመጣዋል። እንዴት ነው? ሃን ከምን አባስታ ነው? ሃን ከች አባስታ ምናምን ነው። አማከለች ኤሚ ኤሚ ወይኔ እስኪ ትክክለኛ ስማችሁን ኮሜንት ላይ አውሩ። ልክ እንደ ኤሚ ደግሞ ትክክለኛ ስማችሁን ኮሜንት ላይ ጻፉ። ያ ሁለቱም ትክክለኛ ስም ነው ብዬ እኮ ነው። አማከለች የመታወቂያ ስማችሁ ሲሆን ኤሚ ደግሞ መጠሪያ ስማችሁ ነው። ገብቷችኋል አይደለ? አገኛችሁኝ አይደለ? ለማንኛውም ይመቻት። ቆይ እመጣበታለሁ። ነገር ደፈረሰ ማለት ጥሩ ነው። ያው ጥሩ ነው ማለት ደግሞ ጥሩ ነው። ይገባቸዋል። ኑሐሚን ወደዛ ቤት መግባቷ ድራማውን ወደ ውብና ወደ የሆነ ነገር ወይም ደግሞ ወደ ሌላ ሌብል ከፍ እንደሚያደርገው አትጠራጠሩ። እንዴት ናችሁ? ወይ ሰላም አልኳችሁ? ደህና ናችሁ አላችሁ? ሁሉ አማን ነው ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት ምናምን አድርጉ። ቲክቶክ እንኩባቸው አይደለ? ሰውኑን ቲክቶክ ላይ ስለከረምኩኝ ነው። ለማንኛውም ወደ ድራማችን እንመለስ። ካቆምኩበት ላልነሳ አይደለ? ከዛ ወደኋላ ነው የምንሄደው። ወደኋላ ማለት ደግሞ ማለት እንደሆነ ይገባቸዋል። ወደ አማከለች ማለት ነው። ለማንኛውም ወደ ኑሐሚን ጋር እንመለስና ኑሐሚን ወደዛ ቤት መግባቷ ድራማው ብዙ እና ያማረ ጭቅጭቅ ያለበት፣ ጭቅጭቅ ብቻ ሳይሆን መከራዎችን የምናይበት። መከራ ለማየት ያው ጉጉት የለኝም፣ ነገር ግን በጣም ስለምትወዷት ማንን ኑሐሚን እሷ ላይ ጫና ይበዛል። ጠብቁ፣ በደንብ ጠብቁኝ እሺ። ጫናዎች ይበዛሉ፣ የተለያዩ ጫናዎች ኑሐሚን ላይ አሁን የሚመጡበት ጊዜ ቀርቧል ማለት ነው። እሱ ብቻ ሳይሆን ደግሞ እኔ ይመስለኛል ማለት ነው ዝም ብዬ ሳስበው ኤርሚ ወይም ባርኪ የኑሐሚን ፍቅረኛ የሚሆን አይመስለኝ። በቃ ገብታችኋል አይደለ? ምክንያቱም ባለፈው አንስቼው ነበር ይህንን ነገር። አምራን ናሆምን የቀረበችው ለገንዘብ ነው። ገብቷችኋል? ሁለቱም እንደዛ ናቸው። ኤርሚም ደግሞ እንደዛው፣ ባርኮቴ ማለት ነው እንደዛ ነው። እሱም እንደዛ ነገር ነውና ሁለቱ አንድ ላይ የሚሆን አይመስለኝም። የተከዱት ሰዎች አንድ ላይ የሚሆኑ ይመስለኛል ነው ያልኳችሁና አሁን ድራማው ወደዛ የሚሄድ ይመስለኛል። ማለት ምን ማለት ነው? እንዳያችሁት ከሆነ ድራማውን ኤርሚ ኑሐሚንን ከዳት፣ አምራን ደግሞ ናሆምን ትከዷለች ማለት ነው። ኦልሬዲ ከርቷለች። ከሌላ ሰው ጋር ግንኙነት እያላት ወይም ደግሞ ከኤርሚ ጋር ግንኙነት እያላት ነው ናሆምን እየመጠጠችው ያለችው። ማለት ገንዘቡን ብላ ነው እንጂ እሱም ብላ አይደለም። ታውቃላችሁ ይህንን የሰማለት ደግሞ ይሄ ልጅ ይጎዳል። እንደገና ደግሞ ሰራተኛዋ አንድ ነገር አውርታለች። ምን እንዳወራች ታውቃላችሁ? ወይዘሮ ዝናሽና አማከለች ቀውስ ናቸው፣ እብድ ናቸው፣ ጨለል ናቸው አለች። ከዛ በኋላ መለስ አለችና ወንዱ ልጃቸው ግን በጣም ጨዋ ነው፣ መልካም ነው፣ የዋህ ነው፣ ከቤቱ እሱ ነው የዋህ። ስለዚህ የዋህና የዋህ ይገናኛል እያልኳችሁ ነው። አሁን አገኛችሁኝ አይደለ? ዙሪያ ጥምጥም ሄድኩባችሁ አይደለ? አማርኛ ይከብደኛል እኮ ለዛ እኮ ነው። አማርኛ አልተማርኩም፣ የምሬ ነው። ተማር ሲሉኝ እኔ ኳስ አባር አማርኛ ቀደመኝ። አማርኛ ፔሪድ አልገባም፣ እንግሊዝኛ ፔሪድ አልገባም፣ ሳይንስ አልገባም፣ ወጣ ነበር። ለዛ
ከፊልሙ ወደ ራሴ ባንዲ ጃምፕ አረኩ ጋይስ። እንዴት ኧረ አይመጣውም፣ ሂሳቡ አይመጣውም። ብቻ አሁን ደስ የሚልና በጣም የሚያጓጓ ነገር እዛ ቤት ውስጥ ይፈጠራል። እኔ ደግሞ በጣም ደስ ያለኝ ሰራተኞቹ 2 ሰራተኛ ነው ያለው። አንደኛዋን አይተናታል። አንደኛዋ ሰራተኛ ለነሱ መታደላ ይመስለኛል። ማለት 2 ሰራተኛ እንዳለ ነው ያለው አይደለ ጋይስ? አንደኛዋ ሰራተኛ ወይም ደግሞ ኑሐሚንና አባቷን ክፍላቸውን ያሳየችዋ ሰራተኛ ለኑሐሚንና ለአባቷ ጠበቃ የምትቆም በቃ ለነሱ የምታደላ ለነሱ የምታዝን ትሆናለች። አንደኛዋ ደግሞ እነዛን የምትሰማ ማለት ዝናሽንና አማከለችን። ኤሚ እንዳትሰማኝ ጋይዝ። ኤሚዬ እሺ ይቅርታ፣ አፉ በይኝ። ያንቺን አይደለም ማነች እዛ ጋ ያለችው ነው የጠራሁት፣ አንቺን አይደለም። የምሬን ነው። ኤሚ አንቺ ምን እንዴት ነው አንቺ በምን ሂሳብ ነው አማከለች የምትሆኚው? አማከለች እዛ የምትባላለች ማቃት እሷን ነው አንቺን አይደለም። እሺ ጭራሽ አንቺ ውድ መቼም አትሆኚም፣ አያዋጣም። ካማከለች ወደ ኤሚ ሆነሽ ለዛውም የኔ አይመጣውም፣ ሂሳቡ አይመጣውም። አሁን ማለት ነው ደስ የሚል ቤተሰብ አለ እዛ ውስጥ አማከለች እና ዝናሽ ዝንዬ አይ ዝናሽ። እኔ ግን በህይወት የምጠላው ሴት እንደዚህ አይነት ሴት፣ የምሬን ነው የምላችሁ። እንደዚህ አይነት ሴት በጣም ነው የምጠላው። ለሰው ልጅ ክብር የሌላቸው ሴቶች በጣም ነው የምጠላው። ከምሬን ነው የምላችሁ። ወንድ ልጅ ቢያደርገው አልፈርድበትም። ሴት ልጅ ግን እንደዚህ ስታደርግ በጣም ነው በሳጭው። ለምዶ ታውቃላችሁ? ሴት ልጅ እናት ነች አይደለ? እናት ስትሆኑ ደግሞ ብዙ ነገር ታውቃላችሁ ብዬ አስባለሁ። ማለት እናት ስትሆኑ ልጅ ትወልዳላችሁ። ልጅ ስታሳድጉ ያለውን ነገር ታውቃላችሁ። ልጃችሁ ሲታመም ምን ያህል እንደምትታመሙ ታውቃላችሁ። የህመም ስሜት ይገባቸዋል፣ የችግር ስሜት ይገባቸዋል፣ ብዙ ነገር ይገባቸዋል እናት ስትሆኑ። እኔም ማስበው እንደዛ ነው። ለዛውም ደግሞ ዝናሽ ያላት ልጅ ትላልቆች ናቸው አይደለ? እዚህ ድረስ ያሳደገቻቸው ልጆች የሆነ ጊዜ ላይ እኮ ሊያስቸግሯት ይችላሉ። አስቸጋሪ ልጆች ሊሆኑባት ይችላሉ፣ ሀሳብ ሊሆኑባት ይችላሉ። እንደነዚህ አይነት ቻሌንጆችን ያሳለፈ አንድ ሰው ላይ ይጨክናል የሚል ሀሳብ እኔ የለኝም እና እንደዛ አይነት ህይወት አሳልፋችሁ ብዙ ነገር አይታችሁ ዛሬ ሲያልፍላችሁ ሰው ላይ የምትደነፉ ሴቶች እኔ በጣም ይከብደኛል። የምሬ ነው የምላችሁ እና በተለይ ደግሞ የወለዳችሁ ስትሆኑ በጣም ነው መበሳጨው። እና ወይዘሮ ዝናሽ ማለት ነው ዝናዋን እንትን እያለች አስፍተዋለች። ዝናዋን በቃ የሆነ የኮሪደር ልማት በሉት ዝናዋን። የምሬ ነው እንደዛ ነው ያገነነችው ዝናዋን። እና ቀስ በይ እናቴ ተረጋጊ። ትልቅ ሴትዮ አይደሉ እንዴ? እርሶ ትልቅ እኮ ነው። የኔን 3 እድሜ አይሆኑም እንዴ? እርሶ ምን ሆነ ነው? ማዘር ዝንዬ ዝና ዝንቴ ተረጋጊ እሺ። ቀስ ገና ነሽ እኮ ገና መግባትሽ ነው። ትንሽ ረጋ በይ። የእናቷ ሲገርመኝ የልጇ የሴት ልጇ አሁን ሴት ልጅ እንደዚህ ሱቱ አሁን ኤሚ ጥሩ ልጅ ብትሆኝ እንኳን ከአማከለች ወደ ኤሚ ይሄዳል፣ ሂሳቡ ይመጣዋል። ጥሩነትሽን አይተን ስምሽን እንወድልሽ ነበር። አንቺ ከመልክ የለሽ፣ ከጥሩ ነገር የለሽ፣ መጥፎ ባህሪ ያለሽ። ታዲያ አማከለች ሆነሽ እንደዚህ ብትሆኝ እኮ ጥሩ ነው፣ ሁሉን ያማከለ። ለነገሩ እንኳን ቀየሩ ስምሽን እንኳን ቀየርሽው። ማን የቀየረው? አንቺ ልጅ የቀየርሽው። እንኳን ቀየርሽው ኤሚ ብለሽ የማናውቀውን ትርጉም ብትሰጪን ይሻለናል። አማከለች ምንድነው ትርጉሙ? አማከለች ማለት ሁሉንም እኩል አየች ወይም ደግሞ ለሁሉም እንትን ሆነች፣ ይሄ ባላንስ አደረገች እንደማለት መሰለኝ። እንግዲህ እኔ ሲገባኝ እንደዛ ነው። አማርኛ እኮ ትርጉሙ እኮ አይታወቅም። እና አማከለች አሁን ከአማከለች እኔ እኮ ትቼዋለሁ። በቃ ሴቶች ይከፋችኋል። ለማንኛውም ልተው አይደለ ጋይስ? ከዚህ ከላሽ አራዳ አንዴ ነው የሚያወራው። ጥፋ በጥስ በቃ እንዴ ምን ሆነ ነው ግጅር የምትለው? አሁን ችግሩ የሚጀምረው መቼ ነው? ቀጣይ ክፍል ላይ ነው። ችግሩ የሚጀምረው ቀጣይ ክፍል ላይ ነው። ቀጣይ ክፍል ላይ እናትና ልጅ ማለትም ዝናሽና አማከለች ያስጨንቀዋቸዋል። በተለይ ኑሐሚንን በጣም ይጠምዷታል፣ ያስቸግሯታል፣ ምናምን መውጣት መግባቷ ምናምን ሊያጨናንቋት ይችላሉ ሳይሆን እንደዛ ነው። ነገር ግን የምትሰማቸው አይመስለኝም። ኑሐሚን የሆነ ደረቅ አይነት ነገር ነች። እዚኛው ላይ አይደለ ጋይስ? ትሁት አይደለችም። ትሁት ነች፣ ጥሩ ነች፣ ግን የሆነ ተቆጪ አይነት ነገር ነች። እንደዛ አይነት ባህሪ ስላለባት የምትሰማቸው ቼክ የምታደርጋቸው አይመስለኝም። ነገር ግን ደስ የሚለው ነገር ናሆሜ እዛ መገኘቱ በቃ እሱ በቂ ነው። ይወዳታል ነው ያልኳቸው። ጆፌ ጥድባታል ነው ያልኳቸው።
ምክንያቱም መጀመሪያ ላይ እልህ ተያይዞ ነበር አይደለ? በስም እልህ ተያይዞ ነበረ። ከዛ በኋላ ደግሞ ከፍሎላታል ምናምን ደግሞ እንዴት እንደጨሁ አይታችሁታል። መጨረሻው ላይ ሁለቱም ነው የቀወጡት። ምን የሚፈጠር ይመስላችኋል? ቤተሰብ ተሯሩጦ ይመጣሉ ወይስ ደግሞ ምን የሚፈጠር ይመስላችኋል? ወይስ ራሳቸው አንቺ ይባባላሉ? ምን ታስባላችሁ ጋይስ? እስኪ ሀሳባችሁን አስቀምጡልኝ። ብቻ የሆነ የሚያስቅና የሚያዝናና ነገር በመሀላቸው እንዳለ ይሰማኛል። በማንና በማን በኑሐሚንና በናሁም መካከል የሆነ የሚያዝናና በቃ አለ አይደለ? ይሄ እልህ ምናምን በመያያዝ አይደለ የጀመሩት። እንደሱ አይነት ነገር ይቀጥላል። አሁን ይቀጥላል ማለት ምንድን ነው? እልህ መያያዙ ይቀጥላል። ይሄ በክፋት ሳይሆን በመልካም በቃ እሱም የሆነ አራዳ አይነት ነገር ነው። ልጁ ያን ያህል ፋራ አይደለም፣ ድርቅ አይልም እና ደስ በሚል ሁኔታ እሱን የምታስተምረው ይሆናል ማለት ነው። ኑሐሚን ለእሱ ትምህርት እየሰጠችው ትሄዳለች። እንደዚህ እልህ እየተያያዙ ምናምን ለኑሐሚን ጠበቃ የሚቆመው እሱ ነው ማለት ነው። እዛ ቤት ኑሐሚን እንዳትናገሩ ብሎ ከአባታቸው ውጪ ጠበቃ የሚሆንላት እሱ ነው ማለት ነው። ኑሐሚን ማንን ታገባለች ብላችሁ ታስባላችሁ? ይሄ ጥያቄ ለእናንተ ይሁን። ኤርሚን ነው ወይስ ናሆምን ነው ወይስ ደግሞ እኔ በድራማው ላይ መጣ ይሁን እኔን ይሁን? ምን ትላላችሁ? ሀሳብ አላችሁ? መቼም ያው ቴሌግራም ላይ ፎቶ ለቅቄላችኋለሁ። ሁላችሁም አግባት። ትዳር ቀልድ ነው እንዴ? ቀልድ ነው ወይ? ቀልድ ነው ወይ ጋይስ? እንዴት አስባችሁት ነው? ይመጣዋል፣ ሂሳቡ ይመጣዋል ጋይስ። ወይኔ በላቸው። ለማንኛውም በጣም ወዳችኋለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቱን አብሮ ኮሜንት ላይ ሀሳባችሁን አስቀምጡ። አብረን ፈታ እያለ ሪቪው እያደረግን እንቀጥላለን። ያው በሌሎች እንትኖች ላይ የምታቁኝ ሰዎች እኔው ነኝ። በዚህኛው ደግሞ ዞር የመጣሁት። ለማንኛውም ፈታ ደመቅ ሸብርቅ እያል ከበፊቱ የተሻሉ ነገሮችን በኑሐሚንና ኖላዊ ተከታታይ ድራማ ላይ ይዤላችሁ እመጣለሁ። ጠዋት ላይ ኖላዊን ሪቪው ለቅቄላችሁ ነበር። ብዙ ነገር ተናግሬያለሁ። ምናልባት ያላያችሁ ሰዎች ካላችሁ አንድ ሁለት ነገር ልበላችሁ፣ አሪፍ የሆነ ነገር ልበላችሁ። ወይዘሮ ሜላት ምን ሆናለች? ታስራ ነው ወይስ ደግሞ የሀና ልደት ነው? ሀናን ሰርፕራይዝ ሊያደርጓት ነው እቤት የጠሯት? ምን ታስባላችሁ? ይህንን እዛኛው ላይ ተናግሬያለሁ። ከፈለጋችሁ ካልፈለጋችሁ ደግሞ ኮሜንት ላይ እዚህ አስቀምጡልኝ። በቃ አስቀምጡልኝ። ጨርሻለሁ። ሁለተኛው ደግሞ ያው ከዚህ በፊት በተደጋጋሚ ሪቪው አድርጌዋለሁ። አሴር እየጨለለ ነው። አሁን የሚጨለልበት ጊዜ ደርሷል ብያችሁ ነበረ። ያው ያንን ነገር ማየት ችለናል። ከዚህ በኋላ ደግሞ በደንብ የምናየው ይሆናል ማለት ነው። እሱ ሳይሆን ዋናው ነገር አትሉኝም? ያው የአሴርንም በዛው ብዙ ስላወራው እዛ ጋር ገባ እንድትሉ ነው። መሲንቆ መቺው ከወይዘሮ ባዩሽ ጋር ምን ያገናኘዋል? ምክንያቱም ፖሊስ ጣቢያ ምናምን ሲል ነበረ የመሲንቆ መቺው አባት። ይህ ማለት ደግሞ የባዩሽ ልጅ ነው ወይስ የባዩሽ ዘመድ ነው? ምን ትላላችሁ? እንደዛ ከሆነ አሴር ተረፍክ፣ እንደዛ ካልሆነ ገደል ገባ። እያየህ ልቀልጥ ነው፣ እያየህ ተቀማህ። አሴር ተውነቃበል ወንድሜ፣ ተራው ያንተ ነው። ተምቹ እንኳን አምልጧል። ተምቹ አሁን በቃ ለወርቁ ስትል ትከተለዋለች። ስትከተለው ደግሞ ተምቹን እየወደደችው ትመጣለች። ምክንያቱም ተምቹ ለሷ ሁሉን ነገር እያደረገ ስለሆነ አንድ ሰው ደግሞ እንደዚህ አይነት ነገር ውስጥ ከገባ ያው ፍቅር መያዙ ስለማይቀር ከራሱ በላይ በጣም ለሰው የሚጨነቅ ሰው አጠገባችሁ ካለ፣ በችግራችሁ ሰዓት የማይጥላችሁ ሰው ካለ፣ በቃ ሁሉን ነገር ለእናንተ ሲል የሚያደርግ ሰው ካለ ያው ከሱ ፍቅር ይዛችኋል። እና እርግብም አሁን በትምቹ ፍቅር የምትወድቅበት ጊዜው ነው ማለት ነው። በጣም ነው የምወዳችሁ። ክፉ አይንካችሁ። ማየት ከፈለጋችሁ ግን ከታች ከዚህኛው ቪዲዮ በታች አለላችሁ። ክፉ አይንካችሁ፣ ክፉ እንደንዞ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ተሰናበትኳችሁ። መልካም ጊዜ። ፒስ። ኑሐሚን ትገጫለች ወይስ አትገጭ? ማለት የመኪና አደጋ ይደርስባታል ወይስ አይደርስባትም? ምን ታስባላችሁ? ሀሳባችሁ ኮሜንት ላይ አስቀምጡኝ። ደግሞ ኤርሚ ይሆን እንዴ መኪናውን የያዘው? ምን ትላላችሁ? ለማንኛውም እንዴት ናችሁ ውድ የኑሐሚን ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም አብረን ኑሐሚን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ከዛ በፊት ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ፣ ኮሜንት ላይ ሀሳብ አስተያየታችሁ ማስቀመጥ ይቻላል። ኑሐሚን በትናንትናው ክፍል መያዝ የሌለባቸው ቦታ ተያዙ። የምሬ ነው የምላችሁ። እዛ ሆቴል ውስጥ ማምለጥ አልነበረበት። ብዙ አይነት መንገዶች ይከሰቱ ነበረ። ማለት ብዙ አይነት መንገዶች ማለት ናቸው። ናሆም ለአርማን
ኑሐሚን ነች እቺ ነች ስልኬን የተቀያየረችው የተከፈታተርነው ልጅ እቺ ነች ምናምን አይነት ነገር አውርቶ ነበረ። ስለዚህ ምን መሆን ነበረበት ካላችሁ መሆን የነበረበት እንደዛ ብሎ ሲነግራት ኤርሚ ሳይወጣ አምራን ሄዳ ከኑሐሚን ጋር መጣላት ነበረባት። በዚህ ነገር ተበሳይታ ኑሐሚን ወደ ውጭ ብትወጣ አሪፍ ነበር። ልክ ወደ ውጭ እንደወጣች ደግሞ ኤርሚ ይመጣል ማለት ነው። አለበለዚያ ደግሞ ራሷ አምራን ተበሳይታ በቃ ከዚህ ቤት እንውጣ ምናምን አይነት ነገር ብላ ልጁን ይዛ መውጣት ነበረባት። እንደዛ አይነት ነገር ነበር መፈጠር የነበረበት። ድራማውን ውበት ይሰጠው ነበር ያ ነገር ቢኖር፣ የሆነ ግርግር ነገር ቢኖር ማለት ነው። እሱ ብቻ ሳይሆን ደግሞ በዚህ በአጭር ጊዜ ውስጥ ኤርሚና ኑሐሚን ጋር ያለው ነገር መፍረሱ ቀጣይ ላይ ምን አለ ብዬ እንዳስብ በጣም የቤት ስራ ሰጥቶኛል። የምሬን ነው፣ የቤት ስራ ሰጥቶኛል። ከባድ አይመስላችሁም ጋይስ? ወደፊት ምን ሊፈጠር ይችላል ማለት ገና ካሁኑ ድራማው ገና መጀመሩ ነው። ገና ካሁኑ ኑሐሚንና ኤርሚ ተጣሉ። ምን ሊፈጠር ይችላል? ኑሐሚን የኤርሚ አይደለችም ማለት ነው ጋይስ? ኤርሚ ብዙ ነገር አውርቷል። አልወዳትም ለገንዘብ ብዬ ነው ምናምን ብሎ ብዙ ነገር አውርቷል። እኔ ከዚህ በፊት ነግሬያችኋለሁ። ከዚህ በፊት በነበሩት ሪቪዎች ላይ እንዳለ ስናገር ነበረ። ኤርሚ ወዶ አይደለም እዚሁ ህይወት ውስጥ የገባው፣ የሆነ ያስገደደው ነገር አለ ብያችኋለሁ። አምራንንም አትፍረዱባት። አምራንም እንደዚህ የምታደርገው ወዳ አይደለም፣ ኤርሚን ለማግኘት ስትል ነው፣ ቼን ነው ብያችሁ ነበረ ባቸው። አሁን ያንን ነገር ግልጽ አደረጉላችሁ በትላንትናው ክፍል። ይሄ ነገር በአንዴ ግልጽ ይሆናል ብዬ እኔ አላሰብኩም እንደእውነቱ። ነገር ግን በትላንትናው ክፍል ግልጥ ብሎላችኋል። አሁንም አንድ ነገር ማወቅ ያለባችሁ ቼን አለ። አሁን በዚህ ቦታ ላይ ቼን ሆኖ ነው የሚቀጥለው። ምክንያቱም ኤርሚ አምራንን መቶ አይፈልግም። ምክንያቱም ከአምራን ጋር ብዙ ንብረት አፍርቷል። መኪና አለው፣ ቤት አለው፣ ምናምን ገንዘብ አለው፣ ምናምን እንዴት እንደመቀበልህ ምናምን ታያለ ብለዋለች፣ ዝታበታለች። ስለዚህ እሷን ማጣት አይፈልግም። በዚህ በኩል ስትመጡ ደግሞ ኑሐሚንን ማጣት አይፈልግም። በዛ በኩል ደግሞ ስትሄዱ አምራን ናሆምን ማጣት አትፈልግም። ምክንያቱም በኤርሚ ተስፋ ቆርጣለች። ስለዚህ አምራን ምንድነው የምታደርገው መሰላችሁ? ከዚህ በኋላ ድራማውን በደንብ የምትጫወተው አሁን አምራን ትሆናለች ማለት ነው። ኤርሚን ለመበቀል ኤርሚ ጋር ያለውን ንብረት ሁሉ ተቀብላ ኤርሚን ባዶውን ማስቀረት ነው አላማው። ይህንን ነገር ታደርጋለች ብዬ ነው ማስበው ከዚህ በኋላ እንጂ ከናሆምን ጋር ትጋጫለች፣ ከናሆምን ጋር ትጣላለች የሚል ሀሳብ የለኝም። ምክንያቱም ናሆም አንድ የአሜሪካን ላሟ ነው። እሱን ካላለበች እቺ ሴትዮ ተስፋ የላትም። ስለዚህ እንዳያችሁትም እሱ ላይ ነው እያለቃቀሰች ያለችው። በጣም እንደምታፈቅረው ነግረዋለች። ብላው ያላለችውን ነገር ሁሉ እያለች እየቀጣጠረች ነው። ይህን ያደረገችው ለምንድን ነው? እሱን ማጣት ስለማትፈልግ ነው። እኔም የሚመስለኝ ከዚህ በኋላ ይሆናል ብዬ የማስበው አምራን ናሆምን እያለበች ትቀጥላለች። ነገር ግን የቤተሰብ ጉዳይ አለ። ልጄ ለልጄ ሊባባሉ አስቧል ቤተሰቦች። ያው ይህንንም አውርቼ ነበር ከዚህ በፊት እና በዚህ በኩል ደግሞ ስታስቡት ናሆም ጆፌ ጥሏል። ማን አትሉኝም? ኑሐሚን ላይ ናሆም ኑሐሚን ያስኬዳል። ጥሩ ጥንድ ነው። እዛ ሆቴሉ ላይ መታጠቢያ ክፍል ሲያወሩ ምናምን በደንብ አስተውላቸው ከሆነ ስትለየው በሆነ አስተያየት ነው ሲያት የነበረው እና አስተያየቱ ጥሩ አስተያየት ነው፣ የፍቅር አስተያየት ነው። ስለዚህ ከባድ የሆነ ነገር ከፊት አለ፣ ወሰብሰብ ያለ ነገር ከፊት አለ። እኔ ግን ይህን ብቻ አይደለም ጠብቀው ማለት እዚች ጋር ያለችዋ ብቻ ታሪክ አይደለም ያለችው፣ ወይም ደግሞ ሂስትሪ ብቻ አይደለም ያለችው። የሆነ ሰፋ ያለ ወንጀል ነክ ሂስትሪም ይኖረዋል ብዬ ነው ማስበው። ወደፊት በጣም የሚያስጠላ አይነት ሂስትሪ ይኖረዋል ብዬ ነው ማስበው። ምክንያቱም አባቶችም እዛ ጋር ልጄ ለልጄ ምናምን ማለታቸው አይቀርም። ልጁን ሊያስገድድ ይችላል፣ ወይም ደግሞ በግድ አግቢ አይነት ነገር ሊያመጣ ይችላል አባቷ። ምክንያቱም የናሆም አባት ሁሉንም ወጪ እያወጣ ስለሆነ ማለት ነው። ገንዘብ ሲወጣ ይሄ እፍርት ወይም ደግሞ ምንድነው የሚባለው ጋይስ? ምንድነው የሚባለው? እፍርት ሳይሆን ይሉኝታ ይባላል። እና በይሉኝታ አባቷም ሊገፋፋት ይችላል። በቃ ኑሐሚን አባት አግቢ ብሎ ሊገፋፋት ይችላል። አዎ ምናልባት አባቷ ጥሩ ነው ምናምን ልትሆኑ ትችላላችሁ። ነገር ግን በሌላ መንገድ ሳይሆን በቃ በግድ አግቢው ሳይሆን ቢያንስ ሄደሽ ቀርበሽ ለውጭ። ገብታችኋል? ኑሐሚን ጥሩ አይነት እንትን ስላላት ጥሩ አስተዋይ መልካም አይነት ሰው ስለሆነች እሱ ጋር ጠጋ ብለሽ ጓደኛ ሆነሽ ለውጭው የሚል አይነት ነገር ይመጣና በቃ ከዛ በዛው እየተሳሳበ ነው የሚሄዱ አይደለ? መሳሳብ ነው ብቻ የሆነ ከበድ ያለ ነገር አለ። ከዚህ ውጭ ምን አይነት ነገር ልናይ እንችላለን ነው ስታስቡ? እስኪ እናንተ ብዙ ነገር ደፍርሷል። አሁን ይሄ ነገር እንዴት ነው የሚጠራው? ወደፊትስ ድራማው እንዴት ነው የሚረዝመው? ምንድነው ሊያስረዝመው የሚችለው? ድራማውን ወደፊት ሊያስኬደው የሚችለው ምንድነው? ድራማውን
ምክንያቱም ይሄ ድራማ ገና መጀመሩ ነው ብያቸዋለሁ። ከአሁኑ ድፍርስርሱ እየወጣ ነው። ስለዚህ ወዴት ነው የሚሄደው? ወዴት ነው የሚያቀነው? ምንድን ነው የምናየው ከዚህ በኋላ የሚለውን ነገር ዝም ብላችሁ አስቡት። ለማንኛውም አሪፍ አሪፍ ነገሮች ይኖራሉ። እንደገና ደግሞ አሪፍ አሪፍ ሰዎችም ገና እየመጡ ነው። የሚመጡ መዓት ሰዎች ያሉ የምታውቋቸውም ማታውቋቸው ማለት ነው። ከዚህ በፊት በሌሎች ድራማ ላይ የምታውቋቸው ሊሆኑ ይችላሉ፣ እንዲሁም ደግሞ ማታውቋቸው ሊሆኑ ይችላሉ። ብቻ የሚመጡ ሰዎች አሉላችሁ ነፍ ማለት ነው። እኔ ልመጣ ነበረ ግን ተቀደምኩ። አልፈልግም ከዚህ በኋላ መምጣት። ባይሆን እዛ ሄዳለሁ። ማጋት ትሉኝም ኖላዊ ጋር እዛ ነው ሄደው። እዛ በቃ ኖርማል ላይ ያለው ብዙ ደስ የሚል ነገር አለ እዛ ማለት ይሄ ያልተነካካ ያልቦካካ ወይኔ በላቸው። ምንድን ነው የሚያስፈራኝ ዛሬ? በቃ የሆነ አለ እንደዛ አይነት ነገር አለ እና ፍረሽ የሆነ ነገር አለ። እዛ ነው ከገባንም እንጂ እዚህ ጋር በቃ ከዚህ በኋላ እኮ ያስጠላል አይደል ጋይስ? እንደዛ ነው። አንድ ጥያቄ ልጠይቃችሁ እስኪ ጋይስ፣ የምሬን ነው። ምን አይነት ሴት ነው ማግባት የምትፈልጉት ወንዶች? እስኪ ንገሩ። ምን አይነት ሴት ማግባት ትፈልጋለን? ማለት ከዚህ በፊት ወንድ የምታውቅ ነው ወይስ ወንድ የማታውቅ ሴት ነው ማግባት የምትፈልጉት? ኮሜንት ላይ አስቀምጡልኝ። እኔ እርግጠኛ ሆኜ የምነግራችሁ ማለት ነው እናንተ ምንም ሁኑ ምንም አይነት መጥፎም ሁኑ ምንም ስሩ፣ የትኛው ወንድ ልጅ ምንም የማታውቋን ሴት ነው ማግባት የሚፈልገው። የምትገላለጥ እንትኗን ጥላ የምትሄድ ዘርግፋ የምትሄድ እንኩ ብላ ለሁሉም አደባባይ የምታሳይ ሴት ወንድ ልጅ ማግባት አይፈልግም በፍጹም። የምሬን ነው። እኔ በጣም በብዙ ወንዶች አይቻለሁኝ። ኢቨን ጓደኞቼ ላይ አይቻለሁኝ። በስራ አጋጣሚ ማዕት ወንዶች ላይ አይቻለሁኝ። አብዛኛው ወንድ እንደዛ አይነት ሴት ተገላልጣ የምትሄድ ተቀባብታ የምትሄድ ተኳኩላ የምትሄድ በቃ ይሄ ራሷን ጥላ የሆነ ወጣ ያለ ባህሪ ያላት ሴት ወጣ ያለ አለባበስ ያላት ሴት አንድም ቀን ለትዳር ያሰባት ሰው እኔ አይቼ አላውቅም። እኔ ከኔ ጋር የሚኖሩ ወይም ደግሞ ከኔ ቅርብ የሆኑ ሰዎችን ነው ማወራቸው። ከዚህ በፊት በነበረኝ ስራ በጣም ብዙ ሰዎችን አገኛለሁ። በቀን በትንሹ ከ100 ሰው በላይ ላገኝ ይችላለሁ እና በነዛ ጊዜዎች ሁሉ በጣም ብዙ ሰዎችን አይቻለሁ። ተገላልጠው ምናምን የሚሄዱ ሴቶች በቃ ተኳኩሎ የሚሄዱ ሴቶች በቃ የሆነ ወጣ ያለ ባህሪ ያለ አድጋይስ እንደነሱ አይነት ሴቶችን የሚፈልግ ወንድ ማለት ነው ለጊዜያዊ እንጂ ለትዳር አንድም ቀን አጋጥሞኝ አያውቅም። የምሬን ነው የምላቸው። እኔ ምንም መዋሻቸው ነገር የለም። እኔ ግልጽ ናቸው ብዙ ጊዜ የሚያገኙ ሰዎች እና ያወራሉ ማለት እንደዚህ እኔ ጋር ሆኖ ያው እኔም ወጣት ነኝ ምናምንና ይሄ ነገር ስለምረዳ ያው አያፍሩም። ገብቷቸዋል። በስራ ስንገናኝ ምናምን ስራ ላይ ብቻ ሲሪየስ ሆነው ከኔ ጋር ሲሪየስ ምናምን ወይም ደግሞ ከስራው ጋር ሲሪየስ ምናምን አይደለም። ያው እኔ እጫወታለሁ፣ እናወራለን፣ እንመላለሳለን ምናምን እንደዚህ አይነት ነገር ስላለ እኔ ጋር ነፃነት ስላላቸው ሴቶች እንትን ሲሉ በተለምዶ ይሄ መልከፍ ምናምን የሚባለው አለ አይደለ? እንደዛ አይነት ነገር ያደርጋሉ። እና እንደዛ ሲያደርጉ ምን እንደሚሉ ታውቃላችሁ? እቺን በቃ ለአንዴ ካገኛት ከዛ በኋላ ትተዋታለህ ይሉኛል። ለምን አሁን እሷ እንትን ብትና ብትግባባት አታገባትም ወይ ብዬ ስጠይቃቸው አንድም ሰው አላገኘሁም። እኔ የምሬ ነው ማለት እቺን አግብቼ ጨጓራ ይቃጠል እንዴ? እቺን አግብቼ ልበድ እንዴ? እቺን አግብቼ ጨርቄ ልጣል እንዴ? እቺን አግብቼ በገዛ ቤቴ ወይም ደግሞ በገዛ ራሴ ወይም ደግሞ በገዛ ፈቃዴ ላይ እሳት ልጨምር እንዴ ነው? እና ምንድነው የምታገባው? እቺን ካላገባ ለምን ትነካካታለህ ታዲያ? ካላገባ እንደዚህ ተገላልጣ የመጣችው እንደዚህ ብላ ለብሳ የመጣችው ያው እኛ እንድንለክፋት ነው። እኛ እንፈልጋለን። ነገር ግን ለትዳር ሳይሆን ለጊዜ ነው የምፈልጋት። ከዛ ውጪ እኔ እንደዚህ አይነት ሴት መቼም አላገባም ነው የሚሉት። ምን አይነት ሴት ታገባለህ ብዬ ስጠይቃቸው እንዳለ ምርጫቸው ምንም የማታውቅ ወንድ የማታውቅ መልካም ሴት፣ ጥሩ ሴት፣ ይሄ ወጣ ያለመደች ክለብ ያለመደች ከተቻለ እንደውም ከክፍለ ሀገር ባገኝ ነው የሚሉት። አብዛኞቹ እንደዛ ናቸው። የምሬ ነው የምላቸው። እሱ ብቻ ሳይሆን ደግሞ እኔ አብሬያቸው በኖርኩበት 4 5 ዓመት ወር 6 ዓመት ምናምን ያገቡ ሰዎች አሉ። እንዳሉትም ደግሞ ያደረጉት እንደዛ ነው። ከምሬ ነው የምላቸው። በስራ አጋጣሚ በጣም ማቃቸው ልጆች አሉ። በቃ አንድ አይቶ አንድ ይዘው ሌላ ሴት የሚለክፉ ወንዶች ነበሩ። እኔ ማቃቸው ማለት የምሬ ነው። በቃ አንድ ሴት ይዘው ጓደኛ ሆነች፣ እሷን ይዞ እየሄደ ሌላ ሴት የሚያይ ሌላ ሴት የሚለክፍ ልጆች ነበሩ። ማለት ልጆች ነበሩ። አሁን እነሱ ልጆች እንዳሉት ነው ያደረጉት። ምንም የማታውቅ ጨዋ የቤተክርስቲያን ሴት፣ ስነስርዓቷን የምትጠብቅ ራሷን አስከብራ የምትኖር ሴት ነው ያገቡት። የምሬን ነው።
እኔ በጣም ይገርመኛል። እና ይሄ ሴቶች ሆናችሁ በቃ እንትን አጉል ያልሆነ በቃ እኔ አትልበሱ ማለት አይደለም፣ ከዘመኑ ጋር መሄድ መልካም ነው። ያልሆነ አለባበስ ለብሳችሁ የምትሄዱ ሰዎች ማለት ነው የምሬ ነው። እኔ ምንም ላደርግላችሁ አልችልም። እንደው ያበደ ብቻ ነው ሊያገባችሁ የሚችለው። ምክንያቱም እኔ ካሳለፍኩት ነገር ነው የምላችሁ። ያላሳለፍኩትና ያላየሁትን ነገር አላችሁ። እንደዚ አይነት ሰው የሚፈልገው በቃ ለጊዜ ነው፣ ግን ደግሞ ጊዜያዊ ነው እና በጣም አስቸጋሪ ነው። ይህንን ነገር ስላችሁ እናንተ እንደፈለጋችሁ ዘላችሁ እንደፈለጋችሁ ሆናችሁ እንዴት ነው ጨዋ ሴት የምታገቡት ልትሉ ትችላላችሁ። እንግዲህ እኔ እሱን አላውቅም። ምክንያቱም ይህንን ሊናገር የሚችለው ወይም ደግሞ ይህንን ምላሽ ሊመልሰው የሚችለው አባቱ ነው፣ ባለቤቱ ነው፣ እንደዛ ሲያደርግ የነበረው ሰውዬ ነው እንጂ እኔ ልመልስላችሁ አልችልም። ነገር ግን አብዛኛው ሰው እንደዛ ነው። ኢቭን አሁንም የማውቃቸው የምንደዋወላቸው ሰዎች አሉ አግብተው ትዳራቸውን እየኖሩ ነው። ነገር ግን ካገቡ በኋላ ማለት ነው አንድም ቀን ውጭ ያላዩ። የምሬን ነው የምላቸው። እኔ በጣም የማውቃቸውና በጣም መቀራረባቸው ሰዎች አሉ። ያችን ልጅ ካገቡ በኋላ ወይም ደግሞ ያችን ሴት ካገቡ በኋላ አንድም ቀን ደጅ ያላዩ። የምሬን ነው የምላቸው። ኢቭን አንድ ትዝ ይለኛል በጣም የምንወደው ጓደኛችን ነው በሰርጉ ማታ ወይም ደግሞ ይባለው ከሰርጉ አንድ ቀን በፊት ሰርጉ ለምሳሌ ነገ ሆኖ ዛሬ ሌሊት እሱ የት ነው ጭፈራ ቤት ነበር ያደረው ከሌላ ሴት ጋር። የምሬ ነው የምላችሁ። ይሄ ትክክለኛ ያለ ነገር ማታ ማለት ነው። ሰርጉ ነገ ሆኖ እሱ ማታ ሌላ ቦታ ነው ያደረው ከሚዜዎቹ ጋር ምናምን ሌላ ሴት ይዞ ነው። ግን ካገባ ቀን ጀምሮ ቀለበት ካደረገ ቀን ጀምሮ ሌላ ሴት በቃ የምሬ ነው የምላችሁ ከሚስቱ ውጭ ሌላ ምንም አይቶ ያውቃል። በአፉ ሊናገር ይችላል። ነገር ግን ወፍ ማለት ነው። እንደዚህ ስላችሁ ደግሞ ሁሉም ሰው ፐርፌክት ነው ወይ ሁሉም ሰው እንደዛ ነው ምናምን ጥያቄ ልታመጡ ትችላላችሁ። እኔ ስለ ሁሉም ሰው አይደለም እያወራሁ ያለሁት፣ እኔ ስለማውቀው ሰው ብቻ ነው እያወራሁ ያለሁት። እና ዞሮ ዞሮ ወጣ ያለ ነገር እንትን የምትሉ ሰዎች ማንም አይፈልጋችሁም። የምሬን ነው። ማንም ከፈለጋችሁም ለሆነ ደቂቃ ነው በቃ ገብቷችኋል። ለሆነ ለአንድ አዳር ምናምን ሊፈልጋችሁ የሚችለው ወይም ደግሞ ለጊዜው ገብቷል። ከአንቺ የተሻለች እሱ የሚፈልጋት አይነት እስክትመጣ ነው ከአንቺ ጋር ጊዜ የሚያጠፋው፣ የአንቺን ጊዜ ነው የሚያቃጥለው። እሱ መጠቀሚያ እያደረገች ነው። ስለዚህ ሴቶችዬ ተጠንቀቁ ለማለት ያክል ነው እንጂ እናንተ ላይ ብዙ ነገር ለመናገር አይደለም። ገብቷችኋል አይደለ ጋይስ? ከድራማው ወጥቼ ጥሩ ነገር የሰጠኋችሁ ይመስለኛል። ማለት ያው ካሳለፍኩት ነገር ማውራት ደስ ይለኛል። ማለት ካሳለፍኩትና ካየሁት ከተማርኩት ነገር ማውራት ደስ ይለኛል። ምክንያቱም ሰው ሳይገባበት ቢማር ደስ ይለኛል።